ሰላም ፋሚሊ እንዴት ናችሁ? ዛሬም እንደተለመደው የቲቶሪያል ቪዲዮውን የጂኦግራፊ ሞዴል የሪሚዲያልን የ2017 ጥያቄዎችን የምንሰራበትን ቪዲዮ ጀምረናል ማለት ነው። በደንብ አብራርተን የምናየው ይሆናል። አብራችሁ እንድትቆዩ የጋበዝኩ። ከመጀመራችን በፊት ግን ቪዲዮውን ሰብስክራይብ በማድረግ ላይክ በማድረግ እኛን እንድታበረታቱን ሼር በማድረግ ጓደኞቻችሁ ጋር እነዚህ ኢንፎርሜሽኖች እንዲደርሱ እንድታደርጉና ኮመንት ሴክሽን ላይ ማንኛውም ሀሳብ አስተያየት ካላችሁ እንድጽፉልኝ እንደሚደርሰኝ በዛ ሪስፖንድ እንደማደርግ ልነግራችሁ እወዳለሁኝ። ከዛ ውጭ ደግሞ ቴሌግራም ቻናላችን ያልተቀላቀላችሁ ልጆች ዲስክሪፕሽን ሴክሽን ላይ ያስቀመጥኩላችሁ ሊንክ በመጠቀም በመንካት ወደ ቴሌግራማችን ብትገቡ ከዚህ ደግሞ ተጨማሪ ኢንፎርሜሽኖችን የምታገኙበት መንገድ ነው ያለውና እዛም እንድትቀላቀሉ ጋብዛችኋለሁ ማለት ነው። ዛሬ እንደነገርኳችሁ የምናየው የሪሚዲያል 2017 ጂኦግራፊ ጥያቄዎችን በፓርት ከፋፍለን የምናይ ይሆናል። እኔ ከሰዓት አንጻር ትንሽ ፈጠን እያልኩኝ መልሱን እያሳየኋችሁ የተወሰነ እያብራራው የሚሄድ ይሆናል። እናንተ ግን ፖዝ እያደረጋችሁ ሁሉንም እየሰራችሁ እንድትሄዱ ሪኮመንድ አደርጋችኋለሁ ማለት ነው። ቀጥታ ወደ ጥያቄው እንገባለን። አንደኛ ጥያቄያችን የሚሆነው ዋት ዳዝ ዘ ተርም ስፓሻል ሪፈር ኢን ጂኦግራፊ። ይሄ ስፓሻል የሚባለው ተርም ስፓሻል የሚባለው ወርድ ምን ነው ጂኦግራፊ ላይ ሪፈር የሚያደርገው ነው የሚለን ሰው። ይህ ስፓሻል የሚባለው ነገር ጂኦግራፊ ላይ ሪፈር የሚያደርግልን ነገር ሎኬሽን የሚለው ይሆናል ማለት ነው። ከሎኬሽን ጋር የተገናኘ ነገር ነው የሚሆነው ማለት ነው። ሎኬሽን የሚለው ቢ ላይ ያለው መልሳችን የሚሆነው ዌር የሚለውን ከሚለው እንትን ጋር የተገናኘ ነው። ሎኬሽን ነው የሚሆነው። ሁለተኛው ዋት ኢዝ ዘ ሞስት አኩሬት ዌይ ቱ ዲተርማይን ዘ አብሶሉት ሎኬሽን ኦፍ ዘ ፕሌስ። የሆነን ፕሌስ አብሶሉት ሎኬሽኑን ዲተርማይን ለማድረግ ለማወቅ የምንጠቀመው ምንድነው ነው? ይሄ ላቲቲዩድ እና ሎንጊቲዩድናል ኮኦርዲኔቱን መጠቀም ነው አይደለ? ይሄ ግልጽ ነው። ላቲቲዩድ ኤንድ ሎንጊቲዩድናል ኮኦርዲኔቶችን በመጠቀም ፕሬሳይዝ የሆነውን አብሶሉት ሎኬሽኑን የምናገኝበት ወይ ነው ማለት ነው። እነዚህ ቢ ላይ ያለው መልሳችን የሚሆነው ዋት ኢዝ ዘ ጂአይኤስ ወይም ጂኦግራፊክ ኢንፎርሜሽን ሲስተም ይለናል። ይሄ ምንድነው? ይሄ ጂአይኤስ የምንለው ነገር ምንድነው ነው ሀሳቡ። ይሄ ምንድነው? ኮምፒውተር ሲስተም ነው አይደለ? ምን የሚያደርግ ካፕቸር የሚያደርግ ስቶር የሚያደርግ አናላይዝ የሚያደርግ ኦልሶ ደግሞ ይሄን ሁሉ የሰራውን ነገር ዲስፕሌይ የሚያደርግ በምን በስፓሻል ዳታ ዲስፕሌይ የሚያደርግ በሎኬሽን እንዳልነው ቅድም ዲስፕሌይ የሚያደርግልን የሚሆነው ሰው ይሄ ጂአይኤስ የምንለው ነገር እንደ ሃይቴክ ማፕ ነው። እንደ ሃይቴክ ማፕ የሆነ ነገር ነው። በጣም ሃይ ቴክኖሎጂ የሚጠቀም ማፕ አይነት ነገር ነውና በዲፍረንት የሆኑ ላየሮች ላይ እንትን የሚደረግ ዲስፕሌይ የሚደረግ ማለት ነው። ኢንፎርሜሽንን ይሰጠናል ማለት ነው። አፍተር ዲፕ አናሊሲስ አፍተር ዲፕ ከሆነ እንትን በኋላ ኢንፎርሜሽን እንድናገኝ የሚያደርገን ፕሬሳይዝ የሆነ ኢንፎርሜሽን እንድናገኝ የሚያደርገን ነው ማለት ነው። ሲ ነው መልሳችን የሚሆነው። አራተኛ ደግሞ ዋት ኢዝ ኢኮኖሚክ ጂኦግራፊ ፕራይመርሊ ኮንሰርንድ ዊዝ ኢኮኖሚክ ጂኦግራፊ። ከምን ጋር ነው ፕራይመርሊ ኮንሰርን የሚያደርገው? ከምን ጋር ነው? ይሄ ሎኬሽን ኦፍ ኢንዱስትሪያል ኤንድ አግሪካልቸራል አክቲቪቲ አይደለ? ይሄ ሞር ኮንሰርን የሚያደርገው ከዚህ ጋር ነው። ይሄ የዚህ ስተዲ ምንድነው እንትን የሚል ሃው ፒፕል ሜክ መኒ፣ እንዴት ነው ሰዎች ገንዘብ ሜክ የሚያደርጉት፣ ሃው ሎኬሽን ኦፍ ቢዝነስ ፋርሚንግ፣ እንደገና አንዳንድ ፋክተሪዎች ኢኮኖሚውን እንዴት አፌክት ያደርጉታል የሚለውን ነገር ሎኬሽን እንዴት ነው ኢኮኖሚን አፌክት የሚያደርገው የሚለውን ነገር ነው ይህ ኢኮኖሚካል ጂኦግራፊ የሚያጠናልን ማለት ነው። ሎኬሽን ኦፍ ኢንዱስትሪያል ኤንድ አግሪካልቸራል አክቲቪቲ የሚለው ሞር ሲውተብል የሆነ መልስ ነው የሚሆነው ለዚህ ለአራተኛ ጥያቄያችን። ዋት ኢዝ ዘ ዋን ኦፍ ዘ ኮር ጂኦግራፊክ ኩዌስችን ይለናል። ኮር የሆነ ብዙ ጊዜ የሚነሳው ጥያቄ ምንድነው? ዌር ኢዝ ኢት ሎኬትድ ነው አይደል? ይህም ከስፓሻል ጋር የተገናኘ ነገር ነው። የት ነው የሚገኘው ይሄ ነገር የት ነው የሚገኘው የሚለው ነው ዋና ኮር የሆነ ኩዌስችን ነው። የጂኦግራፊካል ኩዌስችን ነው ይሄ ዌር ኢዝ ኢት ሎኬትድ የሚለው ማለት ነው። እሱ ነው የሚሆነው የዚህኛውም መልሳችንም የሚሆነው እሱ ነው። which one of the following best reflects the spatial perspective in geography? spatial perspective ወይም የሎኬሽን ፐርስፔክቲቭን እንትን የሚያደርገው ሪፍሌክት የሚያደርገው የሚያሳየው ከነዚህ መካከል የትኛው ነው? it's analyzing the location አይደል? analyzing the pattern of distribution of the phenomenon የሆነን አካል የሆነን የመሬት እንትን ሊሆን ይችላል ሎኬሽኑን እና ፓተርኑን ምን ያደርጋል? አናላይዝ ያደርጋል ማለት ነው። ይሄ ነው የስፓሻል ፐርስፔክቲቭ ጂኦግራፊ ከሚለው እንደተነጋገር ነው ከሎኬሽን ጋር የተገናኘ ነው ብለናል። ይሄን ነው ሪፍሌክት የሚያደርግልን የሚሆነው ማለት ነው ይሄኛው። how does geography contribute to environmental management? ኢንቫይሮንመንታል ማኔጅመንት ላይ ጂኦግራፊ እንዴት ነው ኮንትሪቢዩት የሚያደርገው ነው? ምን ያደርግልናል ማለት ነው? አይደንቲፋይ ያደርጋል ምንን? ስፓሻል ፓተርንን የት ነው ሎኬሽኑ፣ እንደገና ሪሌሽንሺፕ አናላይዝ ሂውማን ኢምፓክት ኦን ኢንቫይሮንመንት እና ይሄ ነው በዚህ ነው ኮንትሪቢዩት የሚያደርግልን ይሄ ጂኦግራፊ ማለት ነው ኢንቫይሮንመንታል ማኔጅመንት ላይ
በዚህ መንገድ ነው በአይደንቲፋይንግ ስፓሻል ፓተርንስ ኤንድ ሪሌሽንሽፕ ቱ አናላይዝ ሂውማን ኢምፓክት ኦን ኢንቫይሮንመንት የሰው ልጅ ኢምፓክቱ ምንድን ነው፣ ምን አይነት ኢንፍሉዌንስ፣ እንዴት ኢንፍሉዌንስ ያደርጋል፣ እንዴት አፌክት ያደርጋል የሚለውን ነገር በማየት ነው ማኔጅመንት ኢኮኖሚካል ኢንቫይሮንመንታል ማኔጅመንት ላይ የሚጠቅመን ማለት ነው። ኮንትሪቢዩት የሚያደርገው የጂኦግራፊ ሶ ዋት ኢዝ ኮር ኮንትሪቢዩሽን ኦፍ ጂኦግራፊ ኢን ሪሰርች እና ኤዱኬሽን ላይ ምን አይነት ኮንትሪቢዩሽን አለው ጂኦግራፊ ነው የሚለን። ሶ ፎስተር ነው የሚያደርገው ምንን ስፓሻል ቲንኪንግን ፎስተር ማድረግ ነው ማለት ነው የሚሆነው። ሶ ሎኬሽናል ቲንኪንግን ኢንክሪዝ እንዲያደርግ ነው የሚያደርግልን የጂኦግራፊ ማለት ነው የሚሆነው። ይሄም ዘጠነኛ ደግሞ ዘ ቲም ኦፍ ሪጅን ኢዝ ቤስት ዲፋይንድ አስ ቲም ሪጅን የሚለው እንትን በደንብ ዲፋይን የሚያደርግልን ከእነዚህ አማራጮች መካከል የትኛው ነው? ሶ አን ኤሪያ ዊዝ ሼርድ ካራክተር ነው። ይሄ ሪጅን የሚባለው ሼርድ ካራክተር ያለው ተመሳሳይ ካራክተር ያላቸው እንትኖች ፖፑሌሽኖች ሊሆኑ ይችላሉ፣ ሰምቲንግ ብቻ የሚኖሩበት ቦታ ነው። ይሄ ሪጅን የምንለው ነገር ኤሪያ ኦፍ ሼርድ ካራክተሪስቲክስ ማለት እንችላለን ማለት ነው። አስረኛ ደግሞ ዊች አፕሮች ኢን ጂኦግራፊ ዩዝ ኳሊቴቲቭ ሜተድ፣ የትኛው ነው ኳሊቴቲቭ ሜተድን የሚጠቀመው ነው። ይህ ሂውማኒስቲክ አፕሮች ነው፣ ሂውማኒስቲክ ጂኦግራፊ ነው። እና ይህ ሂውማኒስቲክ ጂኦግራፊ ፎከስ የሚያደርገው የሂውማኒስቲክ ቫሊዎች ላይ ፐርሰፕሽኖች ላይ ነው። እና ሊቭድ የሆኑ ኤክስፒሪየንሶች፣ እንዴት ነው ሰው በጋራ እንትን የሚለው ቫሊዩ ምንድን ነው፣ እንዴት ነው እንትኖችን የሚፈታው ምናምን የሚለው ዊች አር ሜዠርድ ዊዝ ሜዠር፣ በዚህ መንገድ ሜዠር የሚደረጉ ናቸው። ከኳሊቲ ጋር ከቫሊዩ ጋር ከነምበር ይልቅ ከኳንቲቲ ይልቅ በኳሊቲ ሜዠር የሚደረጉ ናቸው ማለት ነው። እነዚህ ይሄ ሂውማኒስቲክ ጂኦግራፊ የሚባለው ሰው ከኳሊቴቲቭ ሜተድ ጋር የሚገናኘው ከሌሎቹ አንጻር ይህ ሂውማኒስቲክ የሚባለው ይሆናል ማለት ነው። 11ኛ ደግሞ which one of the following does not show an interference between geography and other discipline፣ ከሌሎችና ዲሲፕሊኖችና ከጂኦግራፊ መካከል እንትን ኢንተርፌረንስን የሚያሳየው የትኛው ነው? ከስር ከተዘረዘሩልን እንትኖች መካከል ሰው አስትሮፊዚክስ የሚለው ነው። እና ሂስቶሪካል ጂኦግራፊ፣ አርባን ፕላኒንግ፣ ሜዲካል ጂኦግራፊን ብናየው ይህ ምንድን ነው? በጂኦግራፊ ላይ ዲፔንድ ያደረጉ ነገሮች ናቸው። በእርዝ ላይ ዲፔንድ ያደረጉ ነገሮች ናቸው። እዚህ ስላለው ነገር ነው የሚያወሩልን ማለት ነው። ኋይል ግን ይህ አስትሮፊዚስት የሚባለው ነገር ስተዲ የሚያደርገው ኢቭን ከፕላኔታችን ውጪ ስላሉ ነገሮች ነው። አውትሳይድ አወር ፕላኔት ነው አይደለ? ከፕላኔታችን ውጪ ስላሉት ነገሮች ነው ይሄ አስትሮፊዚስት የሚለው ዲሲፕሊን፣ አስትሮፊዚስት የሚባለው ስተዲ የሚያደርገው ማለት ነው። ሲ ነው የሚሆነው መልሳችን። ዋት ኢዝ ፕራይመሪ ፐርፐዝ ኦፍ ማፕ? የማፕ ፕራይመሪ ፐርፐዝ ምንድን ነው? እርዝ ሰርፌስን ሪፕሬዘንት ማድረግ ነው። ሌላ ዋና ሀሳቡ ይሄ ነው። በቃ ቱ ሪፕሬዘንት እርዝ ሰርፌስ የሚለው ነው ትክክለኛ መልሳችን የሚሆነው። ዋት ኢዝ ዘ ማፕ ሌጀንድ ወይም ማፕ ኪ የሚባለው ምንድን ነው? ይሄ ደግሞ 13ኛ ጥያቄያችን የሚለው ሰው ይሄ ኤክስፕላኔሽን ኦፍ ሲምቦሎች ነው። ሲምቦሎች፣ የተለያዩ ሲምቦሎች ኤክስፕሌን የሚደረጉበት እንትን ነው። ይሄ ኪ ተብሎ በዳር በኩል ሊሆን ይችላል፣ ከማፑ አጠገብ ላይ የሚቀመጥ ነው። ይሄ ኪ ወይም ሌጀንድ የሚባለው ሰው ኤክስፕሌን የሚደረጉበት ሲምቦሎቹ፣ ይሄ ማለት ይሄ ነው፣ ይሄን የተጠቀምነው ለዚህ ነው ምናምን ተብሎ ኤክስፕሌን የሚደረግበት ነው የሚሆነው የ13ኛ ጥያቄያችን። ሶ ሲ ላይ ያለው መልሳችን የሚሆን ይሆናል። 14ኛ ደግሞ which type of map focus on political boundaries and administration፣ የፖለቲካል ባውንደሪ እና አድሚኒስትሬሽን ላይ እንትን የሚለው በቀላሉ ከስሙ መረዳት እንደምንችለው ፖለቲካል ማፕ ነው የሚሆነው ማለት ነው። what kind of map primarily displays elevation using ኮንቱር ላይኖችን ተጠቅሞ ኤሌቬሽኖችን ሃይላንዶችን ምናምን የሚያሳይልን የትኛው ነው የሚለን ሰው የ16ኛ ጥያቄያችን ደግሞ 15ኛ ጥያቄያችን ደግሞ ቶፖግራፊክ ማፕ የሚባለው ነው የሚሆነው። ቶፖግራፊክ ማፕ ነውና ቶፖግራፊክ ማፕ ምንን ይጠቀማል? እንደ ዚግዛግ አይነት ላይኖችን ይጠቀማል። ምን ለማድረግ? እነዚህ ቫሊዎችን፣ ሂሎችን፣ ስቲፕነሶችን ለማሳየት እነዚህ ዚግዛግ አይነት እንትኖችን የሚጠቀም ይሆናል። ሶ ይሄ ቶፖግራፊክ ማፕ የሚባለው ታይፕ ኦፍ ማፕ ነው እና ኤሊቬሽኖችን በኮንተር ላይን ተጠቅሞ እንደ ዚግዛግ አይነት ተጠቅሞ ሾው የሚያደርገው ወይም ዲስፕሌይ የሚያደርግልን የሚሆነው። 16ኛው ዘ ፐርፐስ ኦፍ ግሪድ ሲስተም ኦን ግሪድ ሲስተም ፐርፐሱ ምንድን ነው? ይሄ ደግሞ ይሄ ፕሬሲሽንን ከፕሬሲሽን ጋር የተገናኘ ነው የሚሆነው። ይሄ ቱ አለው ፕሬሳይዝ ሎኬሽን ኦፍ ፊቸር የሆነን አካባቢ ፕሬሳይዝ ሎኬሽኑን እንድናቅ የሚያደርግ ነው የግሪድ ሲስተም የሚባለው ማፕ ላይ የምንጠቀመው ማለት ነው። 17ኛ ደግሞ which of the following is common symbol for road on the map?
መንገዶችን ለማሳየት የምንጠቀመው ምንድነው ነው ሮድ ማፕ ላይ ምንን ነው ሶሊድ ላይን የምንጠቀመው። ይሄ ሮድን ሾው ለማድረግ ሮድን እንትን ለማድረግ የምንጠቀመው ሲምቦል ምንድነው? ይሄ ሶሊድ ላይኖችን የተለያዩ ሶሊድ ላይኖችን ሮድን ለማሳየት ማፕ ላይ ልንጠቀማቸው እንችላለን ማለት ነው። ሶ ዋት ኢዝ ኮንቱር ሲምቦል? ኮንቱር ሲምቦልስ ኢን ማፕ ይለናል። ይሄ ደግሞ 18ኛ ጥያቄያችን ምንድነው? ይሄ ደግሞ ላይን ነው አይደለ? ምን የሚያደርግ ኢኳል ኤሊቬሽኖችን የተለያዩ እንትኖች መካከል ያሉ ኢኳል ኤሊቬሽኖችን የሚያሳየን ማፕ ነው። ላይን ነው ማለት ነው። ይሄ ኮንቱር ሲምቦል የምንለው ማለት ነው። ኮንቱር ሲምቦል የምንለው ማለት ነው። 19ኛ ደግሞ ማፕ ዊዝ ስኬል ኦፍ 1:50,000 ሚንስ ይለናል። ይሄ ከ1 ሬሾ 15,000 ማፕ ስኬሉ ምን ማለት ነው ነው ይሄ 19ኛ የሚለን 19ኛ ይሄ 1 ሴንቲሜትር ኦን ማፕ ሪፕሬዘንት 500 ሜትር ኢን ግራውንድ ነው አይደለ? ከዚህ ጋር ነው የሚገናኘው። ይሄን እንትን ማድረግ ነው መቀየር ነው። በየ1 ሴንቲሜትሩ ማፕ ላይ ያለው በግራውንድ ወደ መሬት ስናመጣው ደግሞ ስንት ምን ያህል እንትንን ያሳያል ማለት ነው? እስከ 500 ሜትር ድረስ የሚያሳይ ይሆናል። እዛ ጋር ሪፕሬዘንት የተደረገው ማፑ ላይ ግን 1 ሴንቲሜትር እንደ 1 ሴንቲሜትር ተደርጎ ይሆናል ማለት ነው። 1:15,000 ሚንስ ይሄ ነው 1 ሴንቲሜትር ኦፍ the map represents 500 ሜትር on the ግራውንድ የሚለውን የሚነግረን ይሆናል ማለት ነው የሚሆነው። 20ኛ ጥያቄያችን ደግሞ ዋት ቱሪስት ቲፒካሊ ዩዝድ ቱ ሜዠር አን ኤሪያ ኢን ኢሬጉላር ሼፕድ ኦን ማፕ። ምን አይነት ቱል ነው ምን አይነት መሳሪያ ነው የምንጠቀመው ነው። ይሄ ፕላኒሜትር የሚባል ነው እና ኢቲዝ ምንድነው? ይሄ ቱል ነው ምን ለማድረግ የምንጠቀመው? ትሬስ ለማድረግ ይሄ ሜትሮችን ትሬስ ለማድረግ ማፖች ላይ የተለያዩ ሼፕ ኦፍ ማፖች ላይ ሜትሮችን ትሬስ ለማድረግ ካልኩሌት ለማድረግ የምንጠቀመው ቱል ነው ማለት ነው። ኤሪያዎችን ካልኩሌት ለማድረግ የምንጠቀምበት ቱል ነው ይሄ ፕላኒሜትር የምንለው ቱል ማለት ነው፣ ወይም ኢንስትሩመንት ማለት ነው። እሱ ነው ይሄ ሜዠር ለማድረግ ኤሪያውን ኢሬጉላር ሼፕን ማፕ ላይ ሜዠር ለማድረግ የምንጠቀመው ይሄን ፕላኒሜትር የሚባለውን ይሆናል ማለት ነው። 21ኛ ደግሞ ዋት አር ላቲቲዩድስ ኤንድ ሎንጊቲዩድስ ኢን ላይን ዩዝድ ፎርም። ላቲቲዩዶችን እና ሎንጊቲዩዶችን ላይን ላይ ለምን እንጠቀማለን ነው የሚለን። ይሄ 21ኛ ጥያቄያችን ይሄ ፒን አውት ለማድረግ ሎኬሽኖችን ፕሌሶችን የተለያዩ እንትኖችን ፒን አውት ለማድረግ ነቅሱ ለማውጣት ይሆናል ማለት ነው የምንጠቀመው ማለት ነው የሚሆነው። ቱ ፒን አውት ዘ ሎኬሽን ኦፍ ዘ ፕሌስ የሚለው ትክክለኛ መልሳችን የሚሆን ይሆናል። 22ኛ ደግሞ the prime meridian is line of dash ይለናል። የፕራይም ሜሪዲያን የምን ላይን ነው የሚለን እንደ ሎንግቲዩድ የምንጠቀመው ይሆናል ማለት ነው። ይሄን ፕራይም ሜሪዲያን የሚባለው እንደ ሎንግቲዩድ ነው የምንጠቀመው የሚሆነው። ይሄ ፕራይም ሜሪዲያን ከየት ነው? ከኖርዝ ፖል ወደ ሳውዝ ፖል ራን የሚያደርግ ከኖርዝ ፖል ወደ ሳውዝ ፖል እንትን የሚለው ምን የሚያደርግ ከዛ ሴፓሬት የሚያደርግ ምንን ዌስትን ከኢስት ሴፓሬት የሚያደርግ ማለት ነው ፕራይም ሜሪዲያን ወይም ሎንግቲዩድ ላይን የምንለው ማለት ነው የሚሆነው። ትክክለኛ መልሳችን የሚሆነው እሱ ነው። 23ኛ ደግሞ ኢንላርጂንግ የማፕ ዊል ዳሽ ይለናል። ማፕን ኢንላርጅ ማድረግ ምንድን ነው እንትኑ ነው የሚለን። ስኬሉን ኢንክሪዝ ነው የሚያደርገው አይደለ? ኢንክሪዝ ነው የሚያደርገው። ኢንክሪዚንግ ደ ስኬል የምንለው ነገር ምንድን ነው? ሞር ዲቴል የእንትኑን ሞር ዲቴሉን እንድናይ የሚያደርገን ማለት ነው። ማፑ ኢንላርጅ ሆነ ማለት ስኬሉንም እንትን ኢንክሪዝ የሚያደርግበት ዘንድ ደግሞ ሞር ዲቴሉን በደንብ አድርገን እንድናይ የሚያደርገን ፕሮሰስን የሚፈጥርልን ይሆናል ማለት ነው ይሄ። እሱ ነው የሚሆነው መልሳችን። 24ኛ ቢሪንግ ኦፍ 225 ዲግሪ ኢን ዊች ዳይሬክሽን 225 ዲግሪ በየትኛው ዳይሬክሽን ነው ያለው ነው የሚለን። ይሄኛው የሚሆነው መጀመሪያ እንትንን ብናይ ጥሩ ይመስለኛል። ይሄ ኖርዝ 0 ዲግሪ ነው ያለው። ኖርዝ የምንለው ይሄ 0 ዲግሪ ነው የሚሆነው ማለት ነው። ዋይል ደግሞ ይሄ ኢስት የምንለውን ብናየው ይሄ ወደ 90 አካባቢ ዲግሪ ነው ያለው። 90 አካባቢ ዲግሪ ያለው ይሆናል። እንደገና ሳውዝ አለ። ሳውዝ ደግሞ ወደ 180 ዲግሪ አካባቢ ሲሆን የቀሪው ደግሞ ዌስት ነው አይደለ? ዌስት ደግሞ ወደ 270 አካባቢ ነው። ወደ 270 አካባቢ ነው ያለው። ይሄ በ270 እና በ180 መካከል ነው አይደል ያለው? በሳውዝ እና በዌስት መካከል ነው ያለው ማለት ነው። ይሄ ቀጥታ የሚሆነው ሳውዝ ዌስት የሚለው
መልሳችን ነው የሚሆነው ማለት ነው። ምክንያቱም ሳውዝ 180ን ሪፕሬዘንት ያደርጋል፣ ዌስት 270ን ሪፕሬዘንት ያደርጋል። የተጠየቅነው ደግሞ 225 ነው። ስለዚህ 225 በ180 እና በ270 which is the south west ውስጥ የሚገኝ ይሆናል። በዚህ ዳይሬክሽን የሚገኝ ይሆናል ማለት ነው የሚሆነው። 25ኛ ደግሞ ኢንተርናሽናል ዴት ላይን ራፍሊ ፋሎስ ዳሽ ይለናል። ኢንተርናሽናል ዴት ላይን ምን ነው ፋሎ የሚያደርገው ነው የሚለን። ይሄኛው ደግሞ ይህ 180 ዲግሪ ሎንግቲዩድን ፋሎ የሚያደርገው ኢንተርናሽናል ዴት ላይን የሚባለው ራፍሊ ፋሎ የሚያደርገው ወደ 180 ዲግሪ ሎንግቲዩድ አካባቢ ያለ ነው እንትን ነው ፋሎ የሚያደርገው ማለት ነው የሚሆነው። ወደ 180 ዲግሪ አካባቢ ያለው እንትን ፋሎ ወደ ሳውዝ አካባቢ ማለት እንደማለት ነው። ያን ፋሎ የሚያደርግ ይሆናል። which of this is not common method of showing relief on map? ሪሊፎችን ማፕ ላይ ሾው የማናደርግበት ከነዚህ መካከል የትኛውን ተጠቅመን ነው ሪሊፎችን ሾው የማናሳየው ነው? ይሄ ሮድ ማርኪንግ ነው አይደለ? ሮድ ማርኪንጎችን ተጠቅመን ሪሊፎችን ሾው አናደርግም ማለት ነው። ኮመንሊ ማንጠቀመው ይሆናል ለሪሊፎችን ሾው ስናደርግ። እሱ ነው የሚሆነው። 27ኛው what is the physiographic diagram? physiographic diagram ምንድን ነው? ጀነራላይዝ ፐርስፔክቲቭ ቪው ኦፍ ላንድስኬፕ ነው አይደለ? የጀነራላይዝ ፐርስፔክቲቭ ቪው ኦፍ ላንድስኬፕ ነው። እና ይሄ ምንድነው ሞር ላይ ይሄ እንደ 3D ድሮዊንግ አይነት ነው። ይሄ ፊዚዮግራፊክ ዲያግራም የምንለው እንደ 3D ድሮዊንግ ወይም በሶስቱም ዳይሬክሽን እንትንን የሚያሳየን ሞር ዲፕሊ እንትን እንድናደርግ የሚያደርገን ይሆናል ማለት ነው። ወይም የሆነ ኤሪያል ስኬች ነው። ከስታንዳርድ ማፖች ይልቅ ወደ 3D አይነት ጀነራላይዝ የሆነ ፐርስፔክቲቭ ነው። የላንድስኬፑን ጀነራላይዝ የሆነ ሞር ፐርስፔክቲቭን እንድናይ የሚያደርገን ነው ይሄ ፊዚዮግራፊክ ዲያግራም ተብሎ የሚጠራው ማለት ነው። ሃቹርስ አር ዩዝድ ቱ ሾው ዳሽ ይለናል። ይሄ 28ኛ ጥያቄ ደግሞ ብሉ እንትን ስቲፕነስ ኦፍ ስሎፕን የሚያሳየን ይሄ ሃቹርስ የሚባለው ነገር ስቲፕነስ ኦፍ ስሎፕን የሚያሳየን ይሆናል። ሃቹርስ የሚባለው ነገር ስቲፕነስ ኦፍ ስቴፕን የሚያሳየን እንትን ይሆናል ማለት ነው። ሃቹሮች የምንላቸው ኢን ላየር ከለሪንግ ዊች ከለር ዩዥዋሊ ሪፕሬዘንትስ ዘ ሃይ ኤሌቬሽን ሃይስት ኤሌቬሽንን ከፍታ ቦታዎችን ለማሳየት የምንጠቀመው ከለር የትኛው ከለር ነው የሚለን ቢ የሚሆን ይሆናል መሳችን ማለት ነው። ሰማያዊን በመጠቀም ነው እነዚህ ሃይስት ኤሌቬሽኖችን ሃይ ቦታዎችን ለማሳየት እንትን የምንለው ማለት ነው። እሱ ሰማያዊ ብሉ ይሆናል ማለት ነው የሚሆነው። 30ኛ ደግሞ how do form lines differ from counter lines? counter ላይኖች እና ፎርም ላይኖች የሚለያዩት ምንድን ነው? እነዚህ ለስ አኪዩሬት ናቸው አይደለም? እነዚህ ፎርም ላይኖች ከኮንቱር ላይኖች አንጻር ለስ አኪዩሬት ናቸው። በዚህ ምክንያት ነው የሚለያዩት ማለት ነው። ለስ አኪዩሬት የሚለው ትክክለኛ መልሳችን የሚሆን ይሆናል። 31ኛ ጥያቄ ዋይድሊ ስፔስድ ኮንቱር ላይንስ ኢንዲኬት ዳሽ ይለናል። ዋይድሊ ስፔስድ ኮንቱር ላይኖች ዳሽን ነው ኢንዲኬት የሚያደርጉት። ስቲፕ ስሎፕን ነው ኢንዲኬት የሚያደርጉት እነዚህ እና ዋይል ኮንቱር ላይን አር ፋር አፓርት ኢት ሚንስ ራይዚንግ ስሎሊ እንደማለት ኢት ሚንስ ላንድ ራይዚንግ ስሎሊ ራይዝ የሚያደርግ ላንድ ነው እንደማለት ነው። የፋር አፓርት የሆኑ ኮንቱር ላይኖች ማለት ነው። ኦቨር ሎንግ ዲስታንስ በረዥም ዲስታንሶች በረዥም ርቀት መካከል ያለ ራይዝ የሚያደርጉ ቦታዎችን ነው ሪፕሬዘንት የሚያደርገው ማለት ነው የኮንቱር ላይን የሚባለው ነገር። ይህን ነው እንትን የሚለን ኤ ላይ ያለው መልሳችን ነው ትክክለኛ የሚሆነው ማለት ነው። ስቲፕ ስሎፖችን የሚያሳየን ይሆናል። ዋይድሊ ስቴፕድ ኮንቱር ላይኖች ስቲፕ ስሎፖችን የሚያሳዩን ይሆናሉ ማለት ነው። which is most precise method of depicating relief? የቱ ነው precise method of የሚሆነው? የትኛው ነው? ኮንቱሮች ይሆናሉ። ኮንቱርስ የሚለው ነው ትክክለኛ ፕሬሳይዝ ወይም ሞር እንትን የሆነ ወይ የሚሆነው ወይም ሜተድ የሚሆነው ይሄ ነው። ኮንቱር ላይኖች ይሆናሉ። ኮንቱር ላይኖች ሞስት ኤግዛክት የሆነ ኒውሜሪካል ሪፕሬዘንቴሽን ኤግዛክት የሆነ ዳታ ነው ስለ ላንድ ኤሌቬሽን ስለ ሼፕ የሚያቀርቡት ማለት ፕሮቫይድ የሚያደርጉት ማለት ነው። እና ከሌሎች እንትኖች አንጻር ከስኬቾች አንጻር ከጀነራል ከሼዲንጎች አንጻር እነዚህ ኮንቱር ላይኖችን በምናያቸው ጊዜ ኤግዛክት የሆነ ኒውሜሪካል ዳታን የሚሰጡን ይሆናሉ ማለት ነው። እነዚህ ናቸው ሞር ፕሬሳይዝ የሆነ እንትንን የሚያሳዩት ለሚለው መልሳችን የሚሆነው ኮንቱር የሚለው የሚሆን ይሆናል ማለት ነው። ይሆናል። 33ኛ ደግሞ ዋት ኢዝ ሜታ ዳታ ጂአይኤስ ይለናል። ሜታ ዳታ ጂአይኤስ ምንድን ነው? ኤ ላይ ያለው ዳታ አባውት ዳታ የሚለው ነው። ሜታዳታ ጂአይኤስ የሚለውን ሪፕሬዘንት የሚያደርገን የሜታዳታ ፕሮቫይድ ባክግራውንድ ኢንፎርሜሽን አባውት ዳታ ቤዝ ነው አይደል? ስለ ዳታ ሴቱ
ባክግራውንድ ዳታ የሚሰጥልን ይሆናል ማለት ነው። ይሄ ሜታ ዳታ የምንለው ወይም ዳታ አባውት ዳታ የምንለው ነገር ማለት ነው። ሶ ይሄ ትክክለኛ መልሳችን የሚሆነው ይሄ ነው። ኢንጂአይኤስ ይሄ ነው ሪፈር የሚያደርግልን ማለት ነው። ሶ ዳታ አባውት ዳታ የሚለው ትክክለኛ መልሳችን ይሆናል ማለት ነው ለዚህኛው ጥያቄ ማለት ነው። ሶ ዛሬ ፓርት ዋን ቪዲዮአችን እስካሁን ያየነው የሚመስል ነበረ። በደንብ አብራርተን እንዳስረዳኋችሁ እርግጠኛ ነኝ። እናንተም እንደተረዳችሁት እርግጠኛ ነኝ። ግን ማንኛውም ያልገባችሁ ጥያቄ ካለ እንደተለመደው አስተያየት ሀሳብ ካላችሁ በዛውም ኮመንት ሴክሽን ላይ እንድትጽፉልኝ ሪኮመንድ አደርጋችኋለሁኝ ማለት ነው። ሶ እንደተለመደው ደግሞ ሰብስክራይብ፣ ላይክ፣ ሼር ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እኛን አበረታቱን፣ ጓደኞቻችሁ ጋር ማድረሱ። እናንተ ጋርም እንደዚህ አይነት ኢንፎርሜቲቭ ቪዲዮዎች ተመልሰው እንዲመጡ ስለሚያደርግ ይጠቅማችኋል ብዬ አስባለሁኝ። ቴሌግራም ቻናላችን በመቀላቀል ተጨማሪ መረጃዎችን፣ የተለያዩ ፒፒቲዎች፣ ፒዲኤፎች፣ ሞዴሎች፣ ኤግዛሞችን የምንሰራበት እንትን ያለው ቪዲዮዎችን ልታገኙ ትችላላችሁ የቴሌግራም ቻናላችን ላይ። ሶ ሊንክ አስቀምጥላችኋለሁ ዲስክሪፕሽን ሴክሽን ላይ ያለውን ሊንክ በመጠቀም ወደ ቴሌግራማችን ገብታችሁ የተለያዩ ኢንፎርሜሽኖችን ተጨማሪ ታገኛላችሁ ማለት ነው። እንደዛም አድርጉ። ሶ ዛሬ እስከዚህ ድረስ አይተናል። በሚቀጥሉት ቪዲዮዎች ደግሞ ፓርት ቱን እንደገና ፓርት ስሪን እና ሌሎች ቶፒኮችን ሌሎች ኮርሶችንም ይዤላችሁ የመመጣ ይሆናል። እስካሁን ስለተከታተላችሁን በድጋሚ አመሰግናለሁ። ለዛሬ እዚህ ጋር የምናበቃ ነው የሚሆነው። መልካም ጊዜ ይሆንላችሁ። ፒስ ሽት